በእስራኤል ምድር ኮረብታዎችና መንደሮች ጸጥ ሲሉ ሕይወት ሰላማዊ ይመስል ነበር። ነገር ግን ከሩቅ አሞናውያን የሚባሉ የጠላት ሰራዊት የእግዚአብሔርን ሕዝብ ለማጥቃት ተዘጋጅቶ ወደፊት እየዘመተ ነበር። የአሞናውያን ጦር ሰረገሎቻቸው መሬቱን ይደበድባል፣ ጦራቸው እጅግ ያብረቀርቃል። የሰራዊቱ የቁጣ ድምፅ በመላው በእስራኤል ሀገር አስተጋባ። እስራኤላውያን ፈርተዋል። ወደ ጦርነት የሚመራቸው ማን እንደሆነ ባለማወቅ ግራ ተጋብተዋል። የእስራኤል ሕፃናት ከርቀት የአሞናውያን ሰራዊት ሲመጣ እየተመለከቱ ፍርሃት ተሰምቷቸዋል። የእስራኤል ሽማግሌዎች አሁን ማን ያድነናል ብለው አሰቡ። ይህ በእንዲህ እንዳለ ከወንድሞቹ ርቆ ዮፍታሔ የሚባል ኃያል የእስራኤል ተዋጊ ነበር። ትንሽ እያለ ወንድሞቹ ገፉት፣ ወንድማቸው እንዳልሆነ ነገሩት። በዚህ ነገር ዮፍታሔ ልቡ ተነክቶ ብቻውን ከቤተሰቦቹ ተለይቶ ወጣ። ነገር ግን እግዚአብሔር በእርሱ ላይ ሌላ ዓላማ ነበረው። የእስራኤል ሽማግሌዎች ከአሞናውያን ጋር በሚያደርጉት ውጊያ እንዲመራቸው ፈልገው ወደ እርሱ ሄዱ። እንደደረሱም ዮፍታሔ ከአሞናውያን ጋር ትዋጋልናለህን ብለው ጠየቁት። ናና አዛዣችን ሁን ብለው ለመኑት። ስለኛ ተዋጋ፣ አንተም የኛ መሪ ትሆናለህ አሉት። ዮፍታሔ እጆቹን አጣምሮ እያንዳንዱን ወንድሞቹ የተናገሩትን ከባድ ቃልና በዚህ ምክንያት የደረሰበትን የስቃይ ጊዜ አስታወሰ። ሽማግሌዎቹ ይህን እያወቁ ባለማስተካከላቸው ማፈራቸውንና አሁን ደግሞ የአሞናውያንን ጦር እጅግ መፍራታቸውን አስተዋለ። ዮፍታሔ ምን ማድረግ እንዳለበት በጥንቃቄ አሰበ። በመጨረሻም እንዲህ አለ። እኔ ከመራኋችሁና እግዚአብሔር ድልን ከሰጠን በእውነት መሪያችሁ ልታደርጉኝ ይገባል። ሽማግሌዎቹም ተስማሙ። እግዚአብሔር ምስክራችን ነው አሉ። በዚህም ነገር ተስፋ ሰንቀው ወደ መንደሩ ተመለሱ። ዮፍታሔም ለጦርነት ወደ ሕዝቡ ሄደ። ብዙም ሳይቆይ የእስራኤል የጦር ሰፈሮች ተቋቋሙ። ድንኳኖች፣ እሳቶች እንዲሁም ወታደሮች ለጦርነት ተዘጋጁ። ዮፍታሔ በወታደሮቹ መካከል እየተንቀሳቀሰ አበረታታቸው። እግዚአብሔር ኃይላቸው መሆኑንም አስታወሳቸው። ሰይፉን አጥብቆ ያዘ። በራሱ ኃይል ሳይሆን በእግዚአብሔር ኃይል ታመነ። ዮፍታሔ መሬት ላይ ባለ ካርታ ዙሪያ ጠላታቸውን እንዴት እንደሚገጥሙ አሳያቸው። ሰይፉን አንስቶ በርቱ አላቸው። ወታደሮቹም በታላቅ የመስማማት ድምፅ ጮሁ። በዚያች ሌሊት ሰዎች በእሳቱ አጠገብ ተቀምጠው ስለ ቤተሰቦቻቸው እያሰቡና በልባቸው ሲጸልዩ ሰፈሩ ጸጥ ብሎ አደረ። ዮፍታሔ ከወታደሮቹ ርቆ ብቻውን ከእግዚአብሔር ጋር ለመነጋገር ወደ ከፍተኛ ቦታ ሄደ። ያለ እግዚአብሔር እርዳታ ማንም ሰራዊት ሊያሸንፍ እንደማይችል ያውቅ ነበርና። ዮፍታሔ ኮረብታው ላይ ሲደርስ ተንበርክኮ እጆቹን ወደ ሰማይ አነሳ። ጠላቶቻቸውን አሞናውያንን እንዲያሸንፉ ወደ እግዚአብሔር ከልቡ ጸለየ። እስራኤልን ከአሞናውያን እጅ ለማዳን እጅግ ጓጉቶ ስለነበረ ዮፍታሔ ሙሉ በሙሉ ያላጤነውን ስለት በስሜት ተሳለ። ለእግዚአብሔር ቃል ገባ። ጌታ ሆይ ድልን ከሰጠህን ወደ ቤቴ ስመለስ ሰላምታ ለመስጠት ከቤቴ ደጃፍ መጀመሪያ የሚወጣውን ሁሉ ለአንተ እንዲሆን እሰጣለሁ አለ። ቃላቱ እንደ ቀስት ወደ ሰማይ በረሩ። ኃይለኛና አደገኛ ነበሩ። ምን ያህል ዋጋ ሊያስከፍሉት እንደሚችሉ አላሰበም ነበር።
ጸሎቱን ጨርሶ ቆመ። እግዚአብሔር ጸሎቱን እንደሰማና እንደሚረዳቸውም እርግጠኛ ሆነ። ያ ስለት ምን ያህል ከባድ እንደሚሆን ሳያውቅ ወደ ጦር ሰፈሩ ተመለሰ። ጎህ ሲቀድ ሁለቱ ሰራዊቶች በሸለቆ ውስጥ እርስ በርስ ተፋጠጡ። እስራኤል በአንድ በኩል፣ አሞን በሌላ በኩል። አንዳንድ የእስራኤል ወታደሮች ተንቀጠቀጡ። ነገር ግን ዮፍታሔ ድፍረት ለመስጠት በፊት ለፊታቸው ቆመ። የእያንዳንዱን ሰው ዓይን እያየ እግዚአብሔር ከእነርሱ ጋር እንደሆነ እያስታወሳቸው ተጓዘ። በሌላ በኩል አሞናውያን አዛዣቸው እየጮኸና ሰይፉን ወደ እስራኤል መንደሮች እየመዘዘ ወደፊት ገሰገሰ። በእስራኤላውያን መንደር ዮፍታሔም የራሱን ሰይፍ አንስቶ ምልክት ሰጠ። የእስራኤል ሰራዊት ወደፊት መራመድ ጀመረ። ሁለቱ ሰራዊት ሲገናኙ የጋሻና የሰይፍ ድምፅ በሸለቆው ውስጥ አስተጋባ። ዮፍታሔ በብርቱ ተዋግቶ ጥቃቶችን አግዶ ጠላቶቹን ሙሉ በሙሉ ገፋቸው። ጦርነቱ ሲታይ እግዚአብሔር እስራኤላውያን አሞናውያንን ወደ ኋላ እንዲያሸንፏቸው እየረዳቸው እንደሆነ በግልጽ መታየት ጀመረ። በመጨረሻም እስራኤላውያን አሞናውያንን አሸነፉ። በዚህ ጊዜ የእስራኤል ወታደሮች እግዚአብሔር ስለሰጣቸው ድል በጉልበታቸው ተንበርክከው እጃቸውን ወደ ላይ አንስተው አመሰገኑ። ዮፍታሔ በእፎይታ ላቡን ከፊቱ ጠረገና በጸጥታ እግዚአብሔር ስለረዳው አመሰገነ። ከዚያም ወደ ቤቱ የሚወስደውን ረጅም ጉዞ ጀመረ። እየጋለበ አለፈ። በመንደሮች ውስጥ ሲያልፍ ሰዎቹ ለአሸናፊው መሪያቸው አጨበጨቡ። ዮፍታሔ ፈገግ ብሎ በቅርቡ ቤተሰቤን አግኝቼ እግዚአብሔር ያደረገልንን እያወሳን እናከብራለን። ወደ ቤቱ እየገሰገሰ ሄደ። በመጨረሻ የራሱን ቤት አየ። የቤቱ በር ተከፈተ። ሴት ልጁ፣ ብቸኛ ልጁ በደስታ አባቷን አቀፈችው። የዮፍታሔ ልጅ ከበሮዋን ይዛ በመንገድ ላይ ትጨፍር ጀመር። በደስታ አጨበጨበች። እየተሽከረከረች ሙዚቃና ሳቅ አየሩን እንዲሞላው አደረገች። አባቴ ቤትህ ነህ፣ እግዚአብሔር ድል ሰጥቶሃል በደስታ ጮኸች። ጓደኞቿ ተቀላቀሉ። እያጨበጨቡና እየጨፈሩ ይሄ ዕለት የደስታ ብቻ እንደነበረ እርግጠኛ ነበሩ። ዮፍታሔ ልጁን በደስታ እያየ ነበር። ወዲያው ግን ስለቱ ታወሰው። ከፊቱ ላይ ያለው ደስታ ጠፋ። ከቤቱ መጀመሪያ የወጣውን ሰው ለእግዚአብሔር እንደሚሰጥ ሲያውቅ ከልቡ አዘነ። ዮፍታሔ በከባድ ሐዘን ውስጥ ሆኖ ልብሱን ቀደደ። ይሄም በእስራኤላውያን ዘንድ የከባድ ሐዘን ምልክት ነበር። ሴት ልጁ አባቷ ያደረገውን ስታይ መጨፈሯን አቆመች። ዮፍታሔ እንባውን መቆጣጠር አልቻለም። ኦ ልጄ፣ እጅግ ተዋርጃለሁ። ለእግዚአብሔር ቃል ገብቻለሁ። ልመልሰው አልችልም አላት እየተንሰቀሰቀ። ለልጁ ስለቱን ነገራት። ሐዘን ከበባት፣ ግን አልተናደደችም። በምትኩ ከጎኑ ተንበርክካ ረጋ ብላ እጇን ትከሻው ላይ በማድረግ አጽናናችው። በኋላ ግራ በመጋባት ጭንቅላቱን ይዞ ተቀምጧል። ሴት ልጁ በድፍረት ቆመች ፊት ለፊቱ። እጁን ይዛ አባቴ፣ ለእግዚአብሔር ቃል ከገባህ መፈጸም አለብህ አለችው በቆራጥነት። ከዚያም ወደ ኮረብቶቹ ተመለከተችና ለማትኖረው ሕይወቷ
ከጓደኞቿ ጋር ሄዳ ለማልቀስ ጊዜ ጠየቀች። የዮፍታሔ ልብ የበለጠ ተሰበረ። ነገር ግን ለጥያቄዋ ተስማማ። ከበሮዋን ይዛ ወደ ጓደኞቿ ለመሄድ ተነሳች። ከመሄዷ በፊት አባቷን አጥብቃ አቀፈችው። ሁለቱም እርስ በርሳቸው ተቃቅፈው ተላቀሱ። ከዚያም ወደ ኮረብቶቹ ሄደች። ጓደኞቿም በቅርብ ተከትለዋት ሄዱ። ዮፍታሔ በሩ ላይ ቆሞ ይመለከታቸው ነበር። ልጅቷና ጓደኞቿ በኮረብታ ላይ ሆነው የምትወደውን አካባቢዋን ሁሉ ተመለከቱ። በዚያ ምሽት ድምጻቸው ለስላሳና ልባቸው በሐዘን እንደተከበበ በእሳት ዙሪያ ተቀምጠው አመሹ። ልጅቷ ሕይወቷ ከሌሎች ልጃገረዶች በጣም የተለየ እንደሚሆን ብታውቅም እንኳን እግዚአብሔርን በመተማመን ጸለየች። በእንዲህ ሁኔታ 2 ወር አሳለፉ። ዮፍታሔ በመንገድ ላይ አገኛቸው። ለተወሰነ ጊዜ በእንባ ባቀረረ ዓይን እርስ በርሳቸው ተያዩ። ለረጅም ጊዜ ተቃቀፉ፣ ምንም አይነት ቃል ሳያስፈልጋቸው። በቅዱስ ቦታ የዮፍታሔ ልጅ ለእግዚአብሔር ራሷን ሰጠች። ከማግባትና የራሷን ቤተሰብ ከመመስረት ይልቅ እርሱን ለማገልገል ተለይታ ነበርና። ዮፍታሔ በከባድ ሐዘን አያት። ነገር ግን ድፍረቷንና ታዛዥነቷን አከበረ። ታዳጊዋም ለእግዚአብሔር ሙሉ በሙሉ የተሰጠ ልዩ ሕይወት ኖረች። ከብዙ ዓመታትም በኋላ የእስራኤል ወጣት ሴቶች የዚህችን ታዳጊ እምነቷን ለማስታወስ በአንድ ላይ እየተሰበሰቡ ያስታውሷታል። በኮረብቶች ላይ ከበሮና አበባ ይዘው እየሄዱ ይጨፍራሉ። በሐዘንም ቢሆን ደፋሯንና ታዛዧን የዮፍታሔን ልጅ ያከብራሉ። ከራሷ ሕልም ይልቅ እግዚአብሔርን የምትተማመን ደፋር ወጣት ልጅ ምስል ይዞ ነበር። ከዚህ ታሪክ የምንማረው ቃሎቻችን ኃይለኛ እንደሆኑና በምንናገርበት ጊዜ በጥንቃቄ መናገር እንዳለብን፣ እንዲሁም ስለት ከመሳላችን ወይም ቃል ከመግባታችን በፊት ማስተዋል እንዳለብንና ቃላችንንም ለመጠበቅ መደራደር እንደሌለብን፣ ለእግዚአብሔርም መታመን እንዳለብን ያስተምረናል። ታሪኩን ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ አድርጉ።